ቀያዮቹ ጫማዎች። በአንድ ወቅት በአንድ ሩቅ መንደር ውስጥ ካረን የምትባል አንዲት ታናሽ ሴት ልጅ ትኖር ነበር። ካረን ከእናቷ ጋር በአንድ ትንሽና ምቹ በሆነ ቤት ውስጥ በደስታ ትኖር የነበረች ሲሆን በጣም የማወቅ ጉጉት ያላት ልጅ በመሆኗም ሁልጊዜ እናቷን ስለ ሁሉ ነገር ትጠይቃት ነበር። በአንድ ሌሊትም በሰማይ ላይ ያሉትን ደማቅ መብራቶች ምን እንደሆኑ ስታስብ እናቷም ፈገግ ብላ እንዲህ አለቻት፣ እነዚህ ከዋክብቶች ናቸው። ከእንግዲህ ልናያቸው ማንችላቸው ሰዎች ከዋክብት ሆነው በሰማይ ላይ ያንጸባርቃሉ። ካረን የነበራት አንድ መጫወቻ፣ አንድ ቀሚስና እናቷ የሰራችላት የእንጨት ጫማዎች ብቻ ነበሩ። ነገር ግን የእንጨት ጫማዎቿ እግሯን በጣም ያሳምሙት ስለነበር አንዳንድ ጊዜ ለመራመድ ይከብዳት ነበር። በአንድ ቀን እናቷ በታመመች ጊዜ ካረን ለእርሷ መድኃኒት ለመግዛት ወደ ገበያ ሄደች። በመንገድ ዳርም የሚያብረቀርቁ ቀይ ጫማዎች ያሉበት አንድ ሳጥን አገኘች። ጫማዎቹ በጣም ቆንጆ ከመሆናቸው የተነሳ ካረን ሳትይዝ መመለስ አልፈለገችም። ወደ ቤትም በተመለሰች ጊዜ እናቷ እነዚህ ጫማዎች የሌላ ሰው ሊሆኑ ስለሚችሉ ልትመልሽላቸው ይገባል አለቻት። ካረን ግን በግትርነት አይሆንም፣ እኔ ነኝ ያገኘኋቸው፣ የእኔ ናቸው አለችና ደበቀቻቸው። ወራት አለፉ። በአንድ ቀን ካረን ወደ ቤት ስትመጣ እናቷ በአልጋዋ ላይ ልታገኛት አልቻለችም። በዚያ ቅጽበት እናቷ አሁን በሰማይ ላይ ያለችው ደማቅ ኮከብ መሆኗን ተረዳች። በሚቀጥለው ቀን የተደበቁትን ቀይ ጫማዎች አድርጋ ወደ እናቷ ቀብር ሄደች። በቀብሩም ላይ የነበሩ ሰዎች ሁሉ የካረንን ደማቅ ቀይ ጫማዎች በማየታቸው ተገርመው ነበር። በዚያም ቅጽበት በመቃብሩ አጠገብ እያለፈች የነበረችው አንዲት ደግ አሮጊት ሴትዮ ካረንን ተመለከተቻት። ካረን አሁን ብቻዋን መሆኗን ስታውቅ ልትረዳት ፈለገችና ወደ ቤቷ ወሰደቻት። አሮጊቷ ሴትዮ ለካረን አዳዲስ ልብሶችና ቆንጆ ጫማዎችን በመግዛት ደስተኛ ለማድረግ የምትችለውን ሁሉ አደረገች። ሆኖም ግን ካረን አሁን ግትር ነበረች። ከቀያዮቹ ጫማዎቿ በቀር ሌላ ነገር ለማድረግ እምቢ አለች። አሮጊቷ ሴትዮ ምንም ብትገዛላት አትወድም ነበር። ምንም ብታደርግላትም ካረን አትበላውም ነበር። ሁልጊዜም ታማረር ነበር። ካረን እያደገች ስትሄድ ጫማዎቿ አልበቃ አሏት። ስለ እነርሱ ማንጎራጎሯን ቀጠለች። ስለዚህም አሮጊቷ ሴትዮ አዲስ ጥንድ ጫማዎች እንድትገዛላት ጠየቀቻት። በአንድ ቀንም ሱቅ ውስጥ ሳሉ ካረን ልክ በልጅነቷ እንደነበሯት አይነት የሚያብረቀርቁ ቀይ ጫማዎች አየችና አሮጊቷን ሴትዮ እንድትገዛላት ለመነቻት። አሮጊቷም ሴትዮ ግን አቅማቸው ለአንድ ጥንድ ብቻ መሆኑን በመግለጽ በጥቁር ጫማ እንድትተካቸው ሐሳብ አቀረበች። ነገር ግን ካረን ግትር በመሆኗ ቀያዮቹን ጫማዎች ካላገኘች በየመንገዱ በባዶ እግሯ እንደምትሄድ ተናገረች። ሌላ አማራጭ ስላልነበራት አሮጊቷ ሴትዮ ሁለቱን ጥንድ ጫማዎች ገዛችላት። እሷም ደክሟትና አዝና በዓይኖቿም እንባ እየፈሰሰ ወደ ቤት መራመድ ነበረባት። ካረን ግን በአዳዲሶቹ ቀይ ጫማዎች በደስታ ወደፊት ትሮጥ ነበር። ጥቁሮቹ ጫማዎቿም ዞር ብላ እንኳን አላየችውም። በአንድ ቀን አሮጊቷ ሴትዮ ለካረን ወደ ቀብር ስነ ስርዓት መሄድ እንዳለባቸው በመንገድ ጥቁር ጫማዎቿን እንድታደርግ ጠየቀቻት። ካረን በክፍሏ ውስጥ ቆማ ጫማዎቿን ትኩር ብላ ብትመለከትም የሚያብረቀርቁትን ቀይ ጫማዎቿን ከማድረግ ራሷን መግታት አልቻለችም። ማንም እንዳያይባቸው ቀይ ጫማዎቿን በቀሚሶቿ ሸፍና ለቀብሩ ከቤት ወጣች። በቀብሩም ላይ ሁሉም ሰው የካረንን ጫማዎች አስተዋለ። ምክንያቱም ደማቅና ቀይና በፀሐይ ብርሃን ስር የሚያንጸባርቁ ነበሩ።
አሮጊቷም ሴትዮ ይህንን ባየች ጊዜ በጣም አዘነች። ካረንን እንዲህ ስትል ገሰጸቻት። ያደረግሽው ነገር በጣም ስህተት ነው። ልክ በዚህ ቅጽበት አንድ መልከ መልካም ወጣት በዚያ እያለፈ ነበር። በካረንም ውበት ተማርኮ ወደ እርሷ ቀረበና ካደነቃት በኋላ በአንድ የቅንጦት መኖሪያ ቤት ውስጥ ወደሚደረግ ታላቅ የዳንስ ድግስ ጋበዛት። ካረንም በደስታ ፈነጠዘችና ምን እንደምታደርግ ጠፋባት። ግብዣዋንም በደስታ ተቀብላ መደሰት ጀመረች። ነገር ግን ከጥቂት ጊዜ በኋላ እግሮቿ ከመንቀሳቀስ ሊቆሙ አልቻሉም። አሮጊቷ ሴትዮና ወጣቱ ካረንን ለመድረስ ቢሞክሩ አልቻሉም። በመጨረሻም ተስፋ ቆርጠው ስትጠፋ ተመለከቷት። ቀያዮቹ ጫማዎች ከካረን የበለጠ ግትር ነበሩ። በኮረብቶችና በሸለቆች መካከል ለ3 ቀናት ለ3 ሌሊትም እንድትደንስ አደረጓት። ጭቃማ መንገዶችም ሆኑ። ትላልቅም ድንጋዮች ጫማዎቹን ሊያስቆሟቸው አልቻሉም። ካረን ቁም፣ እባካችሁ ቁሙ እያለች ብትጮውም ምንም ፋይዳ አልነበረውም። እግሮቿ በመቁሰልና በእብጠት ተሸፍኖ ነበር። ጭቃ ውስጥም ረገጠች፣ በሾም ተወጋች። ነገር ግን በጫካ ውስጥ የሚያልፍ አንድ አዳኝ የእርሷን መውተርተር እስካስተዋለ ድረስ ጫማዎቹ ሊቆሙ አልቻሉም ነበር። የካራን የእርዳታ ጥሪ በሰማ ጊዜ አዳኙ ወደ እርሷ ሮጠ። በትልቅም ጥረት ጫማዎቹን ለማውለቅ ቻለ። በዚያም ቅጽበት ካረን ከእንግዲህ መቋቋም አልቻለችም እና በድካም ወደቀች። በቀዮቹ ጫማዎች ግን አልቆሙም ነበር። ወደ ሩቅ ቦታ እየደነሱ ሄዱ። በመጨረሻም ግትርነቷ መተው እንዳለባት የተረዳችው ካረን አዳኙ ስለ አዳናት አመሰገነችው። እያዘነች ግን ይበልጥ አስተዋይ እየሆነች አንድ ወፍራም በትር አነሳችና ቀስ እያለች ወደ ቤት ተመለሰች። ቤት በደረሰች ጊዜ አሮጊቷ ሴትዮ በደጃፍ ላይ ተቀብላ አቀፈቻት። አሮጊቷም ሴትዮ በካረን ሁኔታ አዝና ነበር። ነገር ግን ትልቅ ትምህርት እንዳገኘች አመነች። ምክንያቱም ካረን በመጨረሻዋ ግትርነቷ እንደ ጎዳት ተረድታ ነበርና ለመለወጥና የበለጠ አስተዋይ ለመሆን ቃል ገባች። ከዚያም ቀን ጀምሮ አሮጊቷ ሴትዮ በበለጠ ክብር ታስተናግዳትና ምክሯንም ትሰማ ነበር። ከእንግዲህ ስለ ቀያዮቹ ጫማዎች አታስብም ነበር። በሕይወት ውስጥ ከነርሱ የበለጡ አስፈላጊ ነገሮች እንዳሉ ተረዳች። ከጥቂት ቀናት በኋላ በሩ ተንኳኳ። ያገኘችው ያ መልከ መልካም ወጣት ነበር። በከተማ ውስጥ በየቦታው ሲፈልጋት እንደነበረ ነገራት። ካረን በደስታ ፈነጠሰች። አብረውም በዚያ መኖሪያ ቤት ወደ ነበረው ውብ የዳስ ድግስ ሄዱ። ያቺ ሌሊት የፍቅር ታሪካቸው መጀመሪያ ሆነች። በዚህ መልኩ ካረን ግትርነቷን ወደ ኋላ ትታ በሰላምና በደስታ ይበልጥ አስተዋይ ሰው ሆና ኖረች። አሁን እውነተኛ ውበት ቆንጆ ጫማዎችን ማድረግ ብቻ ሳይሆን ቆንጆ ልብ መያዝ እንደሆነ አወቀች።